መምጣት አልፈለኩም ነበር፣ ግን አንዳንድ ነገሮች መናገር ስለፈለኩኝ ነው የመጣሁት ማለት ነው። በትናንትናው ጌም በመጀመሪያ እናመሰግናለን። በዛ ደግሞ በመቀጠል በጣም ክፉ ሰዎች እና ህሌናችሁን የሸጣችሁ ሰዎች እያየሁኝ ነበረ። ምን መሰላችሁ? ሰው ሲያድግ የማትወዱ ሰዎች አላችሁ። ሰው ሲቀየር የማትወዱ ሰዎች አላችሁ። ህሌና የሌላችሁ ሰው ሆናችሁ ግን ሰው ሆናችሁ ያልተፈጠራችሁ ፍጥረታችሁ ሳይሆን እናንተ ህሌናችሁን በቅናት ጭምቅ አድርጋችሁ የያዛችሁ ሰዎች አላችሁ እና ሰው ሲያድግ በጣም የምትቃጠሉ ግን ምንም ማድረግ አይቻልም። በነገራችን ላይ እየመረራችሁ ዋጡት። እነሱን መምሰል እንጂ መሆናችሁ አስረግጬ ነው የምነግራችሁ። መምሰል እንጂ መሆናችሁ መምሰል ለራሱ እንጃ አላውቅም። ያው እንደው ብትሆኑ ብዬ ስለማስብ ምን ለማለት ፈልጌ ነው። ሀይሚ ቅምጥል በነገራችን ላይ ትናንትና በተነጋገረችው ንግግር ማንም ቅር ሌላው አይችልም። እንደውም ደስ ለው ነው የሚገባው። ዝም ማለት አንዳንዴ ጅልነት መስሎ ይታያችኋልና ለአንዳንድ ሰዎች ማለት ነው። የሚወዷቸውን ሰዎች የሚያከብሯቸውን እህት ወንድሞቻቸውን እናት አባቶቻቸውን ስለሚያከብሩ ነው ዝም የሚሉት እና ምርጥ ስማርት ልብ ያላቸው ለሰው ልጅ የዋህ የሆኑ ብቻቸውን ማደግ የማይፈልጉ ከነሱም አልፈው ጓደኞቻቸውን የሚያሳድጉ እንዲሁም ደግሞ ብዙ ጊዜ ጓደኛ ሆነው ያልኖሯቸውን ዝም ብለው እንኳን የሚያውቋቸውን እንዳድጉ የሚፈልጉ ምርጥና ከምርጥ በላይ የሆኑ እህትና ወንድሞች አሉ። እነሱም ሀይሚና ብሩክ ናቸው። እንገራችሁ ብዬ ነው በዚሁ አጋጣሚ ማለት ነው። ከማንም ዩቱበሮች ጋራ ወይም ሶሻል ሚዲያ ካሉ ሰዎች ጋራ ልታወዳድሯቸው የማትችሉ ሰዎች ናቸው። ልንገራችሁ ብዬ ነው ማለት ነው። ሰላም፣ በነገራችን ላይ ሰላም ሳልላችሁ ወደ ነገሬ ነው የገባሁትና ሰላም እንድናችሁ ውድ ተከበራችሁ ቤተሰቦቼ እንድናችሁ ደህና ናችሁ ወይ? እንዲሁም በስደት ሀገር የምትኖሩ እህት ወንድሞቼ እንዲሁም እናቶቼ እመቤቴ ባላችሁበት ትጠብቅልኝ፣ ሁሌም ካጠገባችሁ ትሆን፣ ከክፉ አናጋሪና ከክፉ ሰው ትጠብቃችሁ። አሁን ላይ ሰው እኔ ከአውሬ ይልቅ ሰው እየፈራሁ ነው አሁን ላይ ማለት ነው። ሰው ለራሱ አውሬ ስለሆነ ማለት ነው። እና እመቤቴ ከክፉ ሰው ሁሉ ትጠብቃችሁ። እና ወደ መቀጣዩ ስገባ ተዋቸው። የምሬ ነው። ተዋቸው፣ አትንኳቸው። እነሱ የሚኖሩት እራሳቸውን ችለው ነው፣ ማንንም አይደለም። ሰርተው ነው የሚኖሩት፣ ለምነው አይደለም። በዚህ ውስጥ ግን ማን አለ? መድኃኒዓለም እመቤቴ ወላዲተ አምላክ። መቼም ግምጃዬም ብሩኬም ሀይሚም ከአፋቸው የማያወጧት እናቴ ወላዲተ አምላክ የስደት ስንቄ መድኃኒዓለም ስላለ ነው። በዛም መሀል ደግሞ እነሱ ጠንክረው ስለሚሰሩና ልበ ንጹሐን ልጆች ስለሆኑ ምንም ለሰው ምቀኝነትና ክፋት የሌላቸው ልጆች ስለሆኑ እና ትናንትና በጌሙ ላይ እያየሁኝ ነበረ። አንዳንድ ሰዎች ነብሩኬ ቤቱ ናችሁ በቴክስት ግምጃዬን የምትሳደቡ ሰዎች አላችሁ። ለምን አስፈለገ? እነ ሀይሚ ናቸው አይደል እንደዚህ ያሉት? እሷን ምን አስፈለገ መሳደቡ? ይሄ ሁሉ በጣም የሚያስጠላ ቅንጭላት ስላላችሁ ነው። እነ ሀይሚን እዝኩ ናቸው ለራሱ ስትሳደቡ፣ ስለ ሰው አበላል ስታዩ ምን አገባችሁ? በ10 እጃቸው እያወኩ ቢበሉ እኮ የሚመለከታችሁ ነገር የለም። እነሱን መሆን አይደለም ቀርቶ መምሰል አችሉ። እየመረራችሁ ዋጡት። የሰው ቅናት ያለባችሁ ሰው ሲያድግ የምትቀኑ ሰዎች አብሶ የምታሳዝኑኝ በስደት ዓለም ሆናችሁ ለሰው ክፉ የምታስቡ ክፉዎች መቼም ቢሆን እናንተ ቀን አይወጣላችሁ። ምክንያቱም የሰው ልጅ ሰው ሲደሰት የሰው ደስታ የሚያስደስተው ሰው እኮ ለማያውቀው ሰው ተቸግሮ ሲያየው
አልቅሶ ያየዋል። አግኝቶ ሲያየው ደግሞ አብሮት ስቆ ያለቅሳል። መልካም ልብ ያለው ሰው ማለት ነው። እናንተ ደግሞ ሰው ሲያገኝ በጣም የምትናደዱ ሰዎች አላችሁ። አትናደዱ፣ ምንም አታመጡ። ስጦታው ከላይ እስከሆነ ድረስ ማንም ከፍ ዝቅ ማድረግ አይችልም። ምናምነው ከፍና ዝቅ የሚያደርግ ፈጣሪ አይደለም። ሁሉም በእምነቱ ሁሉም የሚያምነው እምነት አለው። በሚያምንበት እምነት ሁሉ ደግሞ ሁሉም የማይደረግለት ሰው የለም። ዋናው ልቡ ንጹህ መሆኑ ነው። ግን ላይ ላዩ በጣም ምርጥ ሰው ሆኖ ውስጡ ደግሞ በጣም መርዝ የሆነ ሰው አለ። እንደዚህ ያሉት ሰዎች ደግሞ መቼም አይሳካላችሁ። ቢሳካላችሁም ደግሞ ለጊዜው ነው እንጂ አይቀጥል። ልንገራችሁ ብዬ ነው። እና ብሩክና ሀይሚ የተጋቡ ለታ ግማሻችሁ እንዲያትታነቁ፣ ግማሻችሁ ደግሞ በረኪና እንዳትጠጡ ተጠንቀቁት። አሁን ይህን የቅናት መንፈስ የሚባለውን ነገር ከልባችሁ አስወግዱት። ምንም አያደርግላችሁ። ምንም ልጆቹን ተዋቸው። በራሳቸው አይዳ የሚሰሩ ምርጥና ምርጥ ወጣቶች ናቸው። ታላወቃችሁ ልንገራችሁ ብዬ ነው። ማንም ከነሱ ጋር ሊወዳደር የማይችል ሀይሜ፣ ብሩክ፣ እህቴ፣ ወንድሜ፣ እመቤቴ ወላዲተ አምላክ በያላችሁበት ጥላ ከለላ ትሆናችሁ። ሁሌም በቀሚሷ እፍን ሽሽግት አድርጋችሁ ከምቀኛ ከሸረኛ ከሁሉም ነገር እመቤቴ ወላዲተ አምላክ የስደት ስንቄ ትጠብቅል። ግምጃዬ እህቴ መብርሃን ወላዲተ አምላክ የምታምንያት ሁሌም ከሁሉም ነገር አውጥታ ከፍታ ላይ ያኖረችሽ መብርሃን አሁንም ቢሆን ከዚህ በላይ ከፍ ብላችሁ ለማየት ያብቃኝ። ለሚሳደቡት ሳይሆን መልካም ልብ ላላችሁ ኦዲየንሶቻችሁ መልካምን ነገር እያመጣችሁ እየሰራችሁ ከፍታ ቦታ ላይ ደርሳችሁ እንዳያችሁ ፈጣሪ ፍቃዱ ይሁንልኝ። እኔም ተስፋ አለኝ። የሰው ልጅ ሲያድግ እና ያሰበበት ቦታ ደርሶ ማየት ከዛ በላይ የሚያስደስት ነገር የለም እና ከፍታው ላይ ልባችሁ የሚያስበው ላይ ደርሳችሁ ለማየት ያብቃኝ። እናንተ ደግሞ ቅጥል የምትሉ በዛም በዛም የምትሳደቡ እየመረራችሁ አጡት። ውስጣችሁ እየተቃጠለ እነሱ ወደ ላይ እየወጡ እናንተ ወደ ታይ እየወረዳችሁ ነው የምትሄዱት። ምንም ማድረግ አይቻልም። ዋናው የልብ ንጽህና ነው እና ለግምጃ ዕለታችን ስጦታ የሰጠሽልን እህቶቻችን በጣም እናመሰግናለን። በእውነት እናመሰግናለን። ለሰው ልጅ የእመቤቴ ፍቅር የማይገባው ወይም ስለ እመቤቴ ማያውቅ ማውራት ስለማልችል ነው፣ ስለመብርሃን በነገራችን ላይ ስጦታው ሊገባው አይችልም እና እናመሰግናለን። ይቅርታ ብዙም ስለ ድንግል ማርያም ስለ ስደት ስንቄ ማውራት ስለማልችል ነው እና እህታችን እናመሰግናለን። ሁላችሁም የስደት እህቶቼ፣ ወንድሞቼ ኦር እናቶቼ እመቤቴ ወላዲተ አምላክ የስደት ስንቄ በያላችሁበት ትጠብቅልኝ እና እናንተ በጣም ምቀኛ የሆናችሁ ሰዎች፣ ሰው ሲያድግ የማትወዱ ሰዎች የመረራችሁ ዋጡት። እነሱ ከፍ ከማለት ወደኋላ ዝቅ አይሉ፣ ወዴትም አይራመዱ። ምክንያቱም እናንተ ስላላችሁ አይደለም። መልክ የራሳቸውን ህይወት አስተካክሉ። ምን አይነት ቅንጭላት እንዳላቸው ምን አይነት ህሊና እንዳላችሁ ግን አላውቅም። ምን አድርገዋችሁ ነው ሰው የምትሳደቡት? ለምንድን ነው ሰው የምትሳደቡት? ግን እኔ መቼም ሊገባኝ የማይችለው ይሄ ነው። ምን አድርገዋችሁ እንደምትሰርቧቸው አታውቋቸው። በሶሻል ሚዲያ ነው ሳ የምታውቋቸው። ተገናኝታችሁ እንኳ እኮ አልተያያችሁም። አይን ላይ ስለምንወዳቸው ስለምናከብራቸውን እንጂ የምንከተላቸው አውቀናቸው አይደለም። ሳ የማታውቁትን ሰው ለምንድን ነው የምትሳደቡት? እግዚአብሔር ልቦና ይስጣችሁ። ለማንኛችሁ ቅምጥሌ ቡቡዬ የኔ መልካሞች ከማንም በላይ መልካም ናችሁ። እመቤቴ ወላዲተ አምላክ አሁንም ትጠብቅልኝ። እስኬት ማማ ላይ ወጥታችሁ ለያችሁ። ሁሌም ቢሆን ጸሎቴ ነው።
መቼም ቢሆን ጸሎቴ ነው ከፍ ብላችሁ ለማየት ከፍ ብላችሁ ስኬት ማማ ላይ ሆናችሁ ለማየት ሁሌም ጸሎቴ ነው እና መብርሃን ወላዲት አምላክ ትጠብቃችሁ። ደህና ሁኑ። ስለተናገርኩ ይቅርታ። እኔ እንደዚህ በድምጥ ምናምን መምጣት አልፈለኩም ነበር፣ ግን አንዳንድ የሚያናድዱ ነገሮች ስላሉ ነው እና ሀይሚ ቅምጥልና እነ ግምጃዬን በአንድ ለምን አመጣሻቸው ብላችሁ ደግሞ የምትቃጠሉ ሰዎች አላችሁ። አትቃጠሉ። እኔ የሰው ጥላቻ የሌለብኝ ልጅ የሰው ልጅ በፍቅር እንጂ በጥላቻ የማላይ ልጅ ነኝ። ሁሉም ሰው በመሆኑ ሊከበር ይገባል። ሰው በመሆኑ ብቻ ሊከበር ይገባል። ስለ እናንተ አይመለከተኝም። እኔ የሚያገባኝ ስለ ራሴና ስለ ራሴ ነው። ተቻላችሁ ሁሌናችሁን ቀይሩት። ካልቻላችሁ ደግሞ በማያገባችሁ ቦታ አትግቡ። የማይመለከታችሁ ቦታ ላይ አትገኙ። ምክንያቱም ያ ቦታ ለእናንተ አይደለም። ተገባችሁ ሁሌናችሁን በደንብ አሰሩት። ለማንኛቸውም አመሰግናለሁኝ። ደህና ሁኑልኝ። እመቤቴ በያላችሁበት ትጠብቅልኝ ባይ